ሰላም ሰላም ውድ ዩቲዩብ ቻናል ተከታታዮች በሙሉ እንደምን ቆይታችኋል? እንግዲህ ዛሬ ደግሞ ይዤላችሁ የቀረብኩት ምንድነው እንዴት አድርገን የኤችቲኤምኤል ኤሌመንቶቻችን ላይ ቦርደሩን እንዴት እንደምናስተካክል እንደምናሳምር ነው ማሳያችሁ ማለት ነው። እንግዲህ ጠቃሚ የሆነ ቪዲዮ እንደሆነ ተስፋ አድርጋለሁ። ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ እላለሁ። ቀጥታ በቪዥዋል ስቱዲዮ ወደ ስራችን እንገባው ማለት ነው። እንግዲህ አሁን እዚህ ጋር አንድ ፋይል ክሬት አድርገን ያው እስከዛሬ በነበረው ቪዲዮ እንዳየነው ማለት ነው። one.html እንበለውና እንግባ ወደ ስራችን ማለት ነው። አሁን ምንድነው ላሳያችሁ ወይም ልነግራችሁ የፈለኩት ቦርደር የሚባል ነገር አለ። ቦርደር ማለት አሁን በስራ የምናየው ይሆናል፣ ግን ከቃሉ እንደምንረዳው ይሄ ጠርዝ ዳር እንደማለት ነው። ቦርደር ዙሪያ ክቡን ባውንደሪውን ነው አይደል? ሰርክል ከሆነ ሰርከምፈረንስ እንደምንለው ማለት ነው። እሱን እንዴት ውብ እያደረግን እንደምናየው ትመለከታላችሁ። አሁን እናንተም ለራሳችሁ ዌብሳይት ስታስቡት ኢንተራክቲቭ ይሆንላችኋል ማለት ነው። ኮመን የተባሉ ኤችቲኤምኤል ታጎችን እንክፈት። ከዛ ከቦዲ ታች ስታይል እንክፈት። ያው እዚህ እየሰራ ለማየት እንዲመች ማለት ነው። ይሄ ራሱ ሰጀስት የሚያደርገው ነው። ቪዥዋል ስቱዲዮ ብዙም አያደናግጥም፣ ሰጀስት እያደረገ ነው። ግን በመጀመሪያ ላሳያችሁ የፈለኩት ነገር ምንድነው ኮመንት የሚባል ነገር አለ። ኮመንት ምንድነው? አሁን ብዙ ዴቨሎፐር የሚሰራበት ዌብሳይት ሊሆን ይችላል፣ ወይም ደግሞ ኮዱን ሰርታችሁ ለሰው ልታሳዩት ሊሆን ይችላል፣ ወይ ለሰው ሼር የሚደረግ ሊሆን ይችላል። ብቻ ለመግባባት የምንጠቀምበት ወይም ደግሞ ያንን ቦታ ለማጠቆም ከዚህ ወዲያ እንዳይጠፋችሁ ቦታውን ለማጠቆም የምትጠቀሙበት ዘዴ ነው። ማለትም ምን ማለት ነው? እዚህ ጋር ጽሁፉን ትጽፉታላችሁ፣ ግን ያ የጻፋችሁ ጽሁፍ ውጪ አይወጣም። ፎር ኤግዛምፕል አሁን ላሳያችሁ። ስላሽ ካረግን በኋላ አስትሪክ ብለን አሁን እዚህ ጋር እንጻፍ የፈለግነው ነገር። አሁን ምንድነው እዚህ ጋር አስትሪክ እና ስላሽን ከከፈትን በኋላ ይሄኛውንም ግሪን አድርጎታል አይደል? ምንድነው ኮመንት ተከፍቷል ማለት ነው። አሁን እዚህ ጋር የምንጽፈው ጽሁፍ እዛ የሰራነው ኤችቲኤምኤል ዲስፕሌይ አይሆንም ማለት ነው። እንዝጋ። አሁን ወደ ስራ ገብቷል ማለት ነው። እዚህ ጋር የፈለግነውን ነገር ብንጽፍ አሁን this is style to this page ቢሆን ከዚህ በታች የፈለኩትን መስራት እችላለሁ። የሆነ ቦታ አጠቆመን ማለት ነው። የሆነ ቦታ አጠቆመን። አሁን ከዛሬ ወዲያ መጥቼ እዚች ጋር ይቺን ቦታ እቺ this is style part of this page፣ ስለዚህ ከዚህ ወዲያ ያለው ቦታ ምንድነው ስታይል እናስተካክልበት ቦታ ነው ብዬ አውቃለሁ ማለት ነው። ግን እዛ የሰራነው ፔጅ ላይ ወጥቶ ጎልቶ አይታይብንም። ይሄ ለሲኤስኤስ ብቻ ነው የሚሰራው። የኤችቲኤምኤል ለራሱ የተለያለ እሱን በሌላ ቪዲዮ ማሳያችሁ ይሆናል። አሁን ቶሎ ወደ ሲኤስኤስ ስራችን እንድንገባ ማለት ነው። ለማንዛዛት ሴቭ እናድርግና ይሄን ፋይል ራን እናድርገው። ባለፈው እንደነገርኳችሁ ለእይታም እንዲያመች እዚሁ እየሰራን እዚሁ ቼክ እያደረግን እንድንቀጥል እንደዚህ እናስተካክላለን። ኦኬ ጨርሰናል። አሁን እንደ ምንድነው ኢንተራክቲቭ የሆነ አሁን ዝም ብለን አሁን እንደ ሆም ፔጅ ነገር እንስራ። this is ሆም ፔጅ የሚል አሁን በሄደሯን ክሬት እናርግና እንስራ። ዌልካም ቱ ዚስ ሆም ፔጅ እንበለው። ቀይሮ እንደውም አቡል ሳይድ ነው ራን አርጋስ። ከዛ አሁን እዚህ ጋር ሆነ ያስጠላል። ምን እንበለው? አላይን ምን እንበለው? ሴንተር ካርሎም ጽሁፍ ቀይ ያበራባችሁ ማለት ቪዥዋል ስቱዲዮ ልክ አይደላችሁ ማለት አይደል? አሁን አላይን ሴንተር ብለናል። ኔም አለው። አሁን ወደ ምን ያክል ወደ ሴንተር አድርጎልናል በፔጃችን። አሁን ብናሰፋው ይሄው ሴንተር ላይ ነው ያለው ማለት ነው። እናጥበው ማለት ነው። አሁን እንግዲህ ምን እናደርገው?
እዚች ስታይል ፔጅ ላይ እንገባና የፈለግነውን እንትን እንላለን ማለት ነው። መጀመሪያ ግን ምን ያስፈልገናል? ቦርደር ክሬት ማድረግ ያስፈልገናል። ሶ ቦርደር ክሬት እናድርግለት። ሶ ኤች1 እንበል አይደል? ለምን በምንድን ነው አሁን በታግ ኔም ነው እየተጠቀምን ያለነው። ሶ በታግ ኔም ነው አሁን ከፍተናል። እዚህ ጋር እንገባለን። አሁን እዚህ ጋር ምንድነው ቦርደር እንስጥ። ቦርደርን ስንከፍት ምንድነው ሁሉ ጊዜ መጀመሪያ የፈለግነው ነገር ምን አይነት መሆን አለበት ቀጥታ። አሁን እንደዚህ አድርገን ዝም ብለን ቀለሙን ምን አይነት ቀለም እንዲሆን ብናስገባ ዝም ብለን አይመጣም። ላሳያችሁ። ሪሎድ ቦርደር መጥቷል። እዚህ ጋር ምንም ቦርደር አልመጣም። ሶ ምን አይነት መሆኑን እዚህ ጋር ቀደም ብሎ መገለጽ አለበት ማለት ነው። ዶትድ ነው፣ የተለያየ አይነት አለ፣ ስላሽድ ነው። አሁን እነሱን በተራ በተራ እናያቸዋለን። እዚህ ጋር ምን እንበለው? ሶሊድ እንበለው። ዝም ብለን አሁን እየሰራ መሆኑን ቼክ ለማድረግ ያክል ስለሆነ ሶሊድ። ያው አሁን እንደምትመለከቱት ምን ሆነ ማለት ቦርደር ሰርቶለታል ማለት ነው። ሶ የመጀመሪያ ይሄ ምንድነው ቦርደር ክሬት ማድረግ ነው ማለት ነው። ቦርደር ክሬት አድርገን ጨርስ። ሶ አሁን ሌላ ምንድነው እዚች ጋር የምናስገባው ቫልዩ ነው። ሌላ ቫልዩ ነው ማለት እቺኛውን ቫልዩ ቀይር ዶት ነው። ሌትስ ትራይ ዶትድ ዩ ሲ ታያ እዚህ ጋር ዶትድ ሆኗል። እነዚህ የቦርደሩ ጥጎች ማለት ነው። ቼን ባለፈው እንደነገርኳችሁ ምንድነው የምናደርገው? 90 እናደርጋለን። ሶ ዶትድ ማለት ምንድነው በነጣጥብ ይሰራል ማለት ነው። ሌላስ ዳሽድ ይላል። እስኪ ዳሽድ ደግሞ ከዶትድ ሰፋ ያለ ጎላ ያለ ደመቅ ያለ ቦልድ ይሆናል ማለት ነው። ያው በእንትን ብዙ ከማብዛት እንደዚህ እያንዳንዱን ባሳያችሁ አሪፍ ነው በሚል ነው። ምን ሌላ ደብል እነዚህ በሙሉ እዚህ ጋር መግባት የሚችሉ ቫልዩዎች ናቸው። አሁን እዚህ ጋር ዙም አድርጌ በዙምም አይታይም። አይ ቲንክ የሚታይ ከሆነ እዚህ ጋር ዙም እንዲሆነ ነው። ዙም እንደማደርገው አለ ይታይ ይላል፣ ግን ደብል የሆነ ነው። ሁለቱ ላይኖች ደብል ናቸው ቦርደሩ ማለት ነው። ሶ ደብልን አይተናል። ሌላ ግሩቭ ይባላል። ግሩቭ ብዙ ጊዜ የሆነ ሬስፖንሲቭ የሆኑ ዌብሳይቶች ላይ ነው የሚጠቀመው። ልዩነቱ ብዙ እንደዚህ አይታወቅም፣ ግን ሞር ኢንተራክቲቭ የሆነ ዌብሳይት ሲሰሩ ተጠቅሙበት። ውበት ይሰጠዋል፣ ድምቀት ይሰጠዋል ከሶሊድ ይልቅ ማለት ነው። ሌላው ሪጅድ ነው። ሪጅድ ማለት ከዚህ በፊት በትምህርትም ቢሆን ልታውቁ ትችላላችሁ። እንዴት ልበላችሁ? ሪጅ የሆነ አላር ብሎክ በስሪዲ ፔንት በስሪዲ ሲሰራ ብሎክ እንዴት ነው ምን አይነት ቅርጽ ነው የሚይዘው? ልክ እንደዛ ነገር ልክ እንደዛ አይነት ሼፕ ነው የሚይዘው። ሶሪ ምንድነው አሁን እያየን ነበር። ምንድነው አውትሴት ነው አይደለ? አውትሴት እና ኢንሴት። ሶ እነሱ ላይ ስንገባ ምንድነው እናደርገው? ቀለም ምናምን ዲፋይን ማድረግ አይጠበቅብንም። እዚህ ጋር ታግ ኔሙ ሊሆን ይችላል፣ አይዲው ሊሆን ይችላል። ክላስ ኔሙ ከሰጠነው በኋላ ምንድነው የምናደርገው? ቀጥታ ቦርደር ስታይል ነው። ቦርደር ስታይል ማድረግና አሁን ቦርደር ስታይል እዚህ ጋር ገብተን ኢንሴት እንበለው። አሁን ቦርደር ስታይል ስለሰጠን ይመጣል ማለት ነው። እንግዲህ ኢንሴት እዚህ ጋር ከላይ በኩል ያለው ምን ሆኗል? ቦርደሩ ብላክ ሆኗል ማለት ነው። ሰርቷል ማለት ነው። ሶ ይቺን አውት እናደርጋለን። አውት አድርገን ቼክ ስናደርገው ይሄው ተገልጦ መጥቷል ማለት ነው። ነንና ሂድን የሚባሉ አሉ። ግን ነንና ሂድን ምንም ቦርደር ኖሮት ግን ምንም እየሰራ ያልሆነ ወይም የማይታይ ማለት ነው። ነን ነው አሁን ምንም ነገር የለውም። ግን ነን አድርገን አሁን ባክግራውንድ ከለር እናስገባለት። እቺን በቦርደሩ ዙሪያ እንትን አያስገባልን። ምክንያቱም ምንድነው ነን ነው የሚለው። ግን ሂደንን ብንጠቀም ሂደንን ተጠቅመን ባክግራውንድ ከለር እናስገባለት። እዛች ቦርደሩ ውስጥ እንዳለች ብቻ ነው ቀለም ይሰጣል። ሶ ባክግራውንድ ከለር
የሎ ነው። ዩሲ እዚህ ጋር አሁን ምንድን ነበር ቦርደሩ የነበረችበትን ቦታ ላይ ብቻ ነው እንትን የሰራው ማለት ነው። ባክግራውንድ ከለር ነው የሰጠን። ሶ እነዚህን የመሰሉ ወደ ስንት ወደ 7 ወደ 8 አካባቢ የሆኑ ቦርደር የምናሳምርባቸው መንገዶች አየን ማለት ነው። ሶ እነዚህ ሚክስ እያደረግን እስኪ አሪፍ የሆኑ እንትኖችን ላሳያችሁ፣ ሳምፕሎችን ላሳያችሁና ማለት ዌልካም ቱ አውሮል ሳይበር ብሎ ከዛ ምናምን የሆነች ኢንተራክቲቭ የሆነች ዌብሳይት እንስራትና ከዛ አንተ በራሳችሁ በምትፈልጉት ትሞክሩታላችሁ ማለት ነው። ሶ አንድ ከዛ በፊት ግን አንድ መጀመሪያ ምን ላሳያችሁ ሃይላይት የሚባልና ሌፍት ቦርደር ምናምን አንደርላይን ምናምን እነሱን ትንሽ ላሳያችሁና ከዛ በኋላ እንቀጥላለን። በፓራግራፍ ነው የምንሰራቸው፣ እዚህ ጋር በክላስ ነው የምንሰራው። ምክንያቱም መነጠል አለብን፣ መለየት አለብን። ሶ መጀመሪያችን ኮፒ ነው አርጋና እችኛው የምንመላት ሃይላይትድ ነው። This is highlighted sentence እዚች ጋር ነው this is left bordered okay. So እዚህኛው በመቀጠል this is underlined so ቺኛዋን ሁሉንም ቅልቅል እናደርጋለን። ቺኛዋን ተዋትና አሁን እነዚህ መስራ ሌፍት እንበለው ደግሞ አንደር ያው እዚህ ጋር ቅድም እንደነገርኳችሁ እዚህ በፊት እንደነገርኳችሁ ምንድነው የምናደርገው ክላስ ኔም ሲሆን ምንድነው የምናደርገው ያለው ዶት አይደለ ሶ ፒ ዶት ሃይላይት እንድልን ይችላል highlighted so let's refresh first ወጥቷል ጽሁፎቹ መጥተዋል ሶ አሁን ሃይላይት እንዲሆነው ሴንቴንስ እንዴት እንስራ ነው የሚለው ምንድነው የምናደርገው መጀመሪያ ቦርደር እንሰጣለን ቦርደር ምን ብለን ቦርደር ብለን እዚህ ላይ እንገባና ቀለም እንስጠው ሶሊድ ብለን ሶሊድ የሎ ብለን ከዛ አሁን ባክግራውንድ ከለር ነው ባክግራውንድ ከለር ቀጥታ ብንለው ብዙ ጊዜ ልክ አይመጣም ይዘባረቅብን ሶ እቺኛውን ዘዴ እንጠቀማለን ማለት ነው ሶ ምን ሆናል ሃይላይት ኤንድ ሴንቴንስ ሆኖልናል ማለት ነው ኮሬክትሊ ኦኬ ወደ ቀጣይኛ እንሂድ ፒ ዶት ምንድነው ሌፍት አይደለ ፒ ዶት ሌፍት ነው ማለት ነው አሁን እዚህ ጋር እንገባና ምንድነው የምናደርገው ሌፍት ቦርደር እንደማ አይደለ ይሄ ብዙ ጊዜ ሌሎች ዌብሳይቶች ላይ አይታችሁት ከሆነ በጣም ኢንተራክቲቭ ነው ውበት አለው ሶ ምን እንላለን ቦርደር ሌፍት ሶሊድ ብሉ እንበለው እስኪ let's check you see እዚህ ጋር ሲታይ ከሆነ የሆነች ውበት ያላት እንትን ተሰርታለች ዊድዙን ሰፋ እናድርገው ቦርደር ቦርደር ዊድስ እና
ስንት እንበለው 15 ፒክሴል ነው። በጣም ጎላ አለ አይደል? ያው ብዙ ጊዜ እንደዚህ የቁጥር ነገሮች እየተለኩ እየታየ ወይ ደግሞ አብሶሉትሊ ማለት ሪላቲቭሊ ነው የሚሰራው። እያያችሁ ከእንትናችሁ ጋር የሚሄድ ከሆነ ነው የሚሰራውና እንደዛ ነው እንጂ ብዙ ጊዜ ልክ አይመጣም፣ ትክክል አይመጣም። አያችሁት ከዚህኛው በኩል እንትን ብሏል ማለት ነው። አሁን እዚህ ጋር ባክግራውንድ ከለር እንስጠው እስኪ። ባክግራውንድ ከለር ብለን ግሬይ እንበለው። እሺ እዚህ ጋር የሚያምር የሆነ የዌብሳይት ማጽናፍ። አሁን የከለር ምርጫ ላይ ብዙም ስላላልኩበት ስላልተጨነኩበት ለዛ ነው። ክፍተት እናንተ በዚህና በዚች መካከል ክፍተት በመፍጠር የሚያምር ስራን መስራት ትችላላችሁ ማለት ነው። ሌፍት በኩል ላይ ቀለም ያለው ሰራ ማለት ነው። እዚህ ጋር ደግሞ ሌላው ምንድነው የምናየው? አንደርላይን አይደል? አንደርላይን ደግሞ ምንም በጣም ሲምፕል ነገር ነው። ቦርደር ብሎ ምንድነው ብዙ ሲኤስኤስ በጣም ብዙ መንገዶች አሉ። ቴልዊንድ ሲኤስኤስ የሚባል አለ። በሱም ሲሆን በጣም ያማረ መስራት ይቻላል። ሲኤስኤስ ላይብራሪ ማለት ግን እቺ አንደርላይን ነው በጣም ማለት ደስ ይላል። ብዙ ጊዜ አንደርላይን ለማድረግ ከፈለግን ማለት ነው። እንደዚህ አድርገን ሶስቱን ይሄን የመሰለ ምን እንሰራለን ማለት ነው? ዌብሳይት እንሰራለን ማለት ነው። እንደፈለግን እንጠቀማለን ማለት ነው። አንድ ሌላ በመጨረሻ ላሳያችሁ የምፈልገው ነገር ቢኖር እስኪ የኤችዋንን እቺን ቦርደር እናሳምራት። እስኪ እናሳምራት ስል አንድ ለእናንተ ሊጠቅማችሁ የሚችልን ዘዴ ላሳያችሁ። ብዙ ጊዜ ሳይን አፕ ፎርም ላይ ምናምን ስትጠቀሙ ቦርደሩ የሳይን አፕ ፎርሙ ሙሉ ቴብሉ ቦርደሩ ያማረ እንዲሆን እቺን መንገድ ብትጠቀሙ ጥሩ ነው እያልኩ አሳያችኋለሁ። አሁን ይሄ ቦርደር አለ። ቦርደር ራዲየስ ነው። ቦርደር ራዲየስ ስንት ነው? 25 ፒክሴል። ያው ከርቭ ነው የምናደርገው ስናየው እዚህ ጋር ምን ነው ከርቭ ነው ማለት እቺ ጠርዘ ማለት ነው። ያማረ ዌብሳይት እንደዚህ እያደረግን መስራት እንችላለን ማለት ነው። ለዛሬው ቪዲዮ ይሄን ያክል ካየን ይበቃናል። አመሰግናለሁ ስለተመለከታችሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱን እንላለን። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ